ሉላ ታሰረች የሚባለው ውሸት ነው። ኢቢኤስ ይቅርታ ጠይቋል። በሌሊት ምንድነው መረጃው? እስኪ ባጭሩ ልንገራችሁ። ቀደም ሲል በዛሀበሻ ፌስቡክ ላይ የኢቢኤስ አመራሮች በብርቱካን ጉዳይ ላይ ስብሰባ መቀመጣቸውን ዘግበንላችሁ እንደነበረ ይታወቃል። በእለቱ ዜናዎችንም ያንን መረጃ ይዘን ነበር። ሉላ ታሰረች የሚባለው መረጃ ውሸት ነው። እሷ ላይ ሐሰራት የሚችል ነገር እንደሌለ ነው እሷም ለወዳጆቿ እየተናገረች ያለችው። ምክንያቱም እሷ ፕሮግራሙ ላይ መተወን እንጂ ፕሮግራሙን የሚሰሩት ሰዎች ሌሎች ናቸው። ስለዚህም ከቪዲዮ መንሳት በስተጀርባም ምን እንዳለ ከእለቱ ዜና ላይ ተመልከቱ። አሁን ግን ኢቢኤስ በሌሊት በሰጠው መግለጫ ላይ እንዲላል አስቸኳይ ማብራሪያ ነው የሚለው። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል ሲል ጀምሯል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ መሆኑንም ይገልጻል። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉ ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን ይላል። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበቷ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ የደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው ማራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህም ፕሮግራም ወደ ተመልካች ለማድረስ ሞክረናል የሚለው ኢቢኤስ፣ ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩም ይህንን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል ኢቢኤስ በመግለጫው። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ እንደሚገኝም በመግለጫው ገልጿል። በወቅቱ በአካል ወጥታ ችግሯ የተናገረችው ወጣት ብርቱካን ተመስገን ደረሱብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል የሚለው መግለጫው፣ ሆኖም በባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል ይላል ኢቢኤስ። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን ይላል ኢቢኤስ አመራሮቹ ምሽቱን ከተሰበሰበ በኋላ ያወጡት መግለጫ። አስተያየታችሁን እስኪ በኮሜንት ላይ እየጻፋችሁ እንወያይበት። በነገራችን ላይ ኢቢኤስ ይህንን መግለጫ ካወጣ በኋላ እንደገና ከገጹ ላይ አንስቶታል። ጉዳዩ ምን እንደሆነ አልታወቀም።